ሰላም ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ያበደ ቪዲዮ ተመልሼላችኋለሁ። እንግዲህ ዛሬ በክሩዝ ቪዲዮ ተመልሻለሁ። እንግዲህ ታዩናላችሁ። ስኬተሩ እንዳለ ተሰብስቧል። ይኸውላችሁ ገና እየመጡ ነው። እንግዲህ በደንብ እናያለን። እንግዲህ ክሩዝ ያበደ ክሩዝ አሾፋችኋለሁ። እንግዲህ ስኬተሩ እንዴት ነው ምናምን አሁን ያው ቀለበት መንገድ እየወጣን ነው። ምናየው ነገር ይሆናል። ይሄ መላጣ ልጅ አለ ወይን ፍቅር እባላለሁ። ቲክቶክ አካውንቴን ታገኙታላችሁ። አዲስ ገበያ ደርሰናል። እስኪመጡ ድረስ ብለን አዲስ ገበያ ቀለበት መንገድ ጋር እየነዳን ነው። እንግዲህ ተከታተሉ። አልፍ ይደገም one more try የባቢውሻ ስኬት ሊያደርግ እዚህ ድረስ መጥቷል። እንግዲህ እዩት። ያው ደግሞ አሁን መጥተዋል ተብለን ከአደባባዩ ልንወጣ ነው። እንግዲህ ባቢንም እያያችሁ ነው። እያስቸገረኝ ነው ከኋላ ድምጽ ምናምን። እንግዲህ እየመጡ ነው እነሱ መጥተዋል። አሁን ከታክሲ ወርደዋል። እኛ አደባባይ ውስጥ ነው ያለነው። አሁን ወተን ወደ እነሱ ጋር ሄደን እንነዳለን። እስኮ ተከታተሉ። እዝራ እንደተማረረባችሁ ምንም የተማረረበት ሰው የለም። በጣም ባህሪያቸው ከባድ ባህሪ ነው። ከነዚህ ጋር እስኬት እናደርግ ምናምን ቢሏችሁ እንዳታደርጉ። እንግዲህ እኔም ተገድጄ ነው እኔ ራሱ ያው አሁን መንገድ ሊያስጥሱኝ ነው በግዴታ ያው በማይቻል መንገድ። አረ ችግር የለውም ወንጀል ይሰራበት። ያው እንግዲህ ያው ወንጀል ሲሰራ እዩት። ያዋች ሁሉም ከመት ክልክል ነው ይላል። ለከመታ ልንወጣ ነው። ለዛ ነው አዮ በዚህ ጋር ያቸው በቃ ስኬተሩ ህግ እንደ ጉድ ነው የሚጥሱት። እስቲ ኦፓ ስልካቸውን አሸክመውኝ ነው እኔ እንግዲህ በስ እኔ ደከመኝ ገና ሳልጀምር እንግዲህ ምን እንደምሆን አይተውቅም። ገና እኔ ቦሌ ሄዳለሁ ከነሱ ተለያይቼ። ስልካችሁ እንግዲህ ምንም ላደርግ አልችልም። የምንጠብቃቸው ልጆች መጥተዋል። እናሳ ምን ይደረግ በቃ አብርሽ ይባላል። አበደ ስኬተር ነው እንግዲህ እና አብሯ እና አብራም ይገረበው የነድኖ ነው ማለት እንግዲህ እስቲ እናያቸዋለን። ቸርቸር እንግዲህ እናስጨንቃቸዋለን። ተከታተሉ። አሁን ይኸው ሰው ጠፍቶብን እንግዲህ እየጠበቅነው ነው። እዝራ ከኋላችን ቀረና አሁን እየጠበቅነው ነው። እንግዲህ አድዋ ጋር ቆመን ምን እናደርግ አንችልም። እንግዲህ ተጠባብቀን መውረድ ነው።
እንግዲህ አሁን እየሄድን ነው። እንግዲህ ወደ መስቀል አደባባይ ሄደን ከመስቀል አደባባይ አንድ ጓደኛችን አለ፣ እሱ ይዘን ወደ ቦሌ አባበደ አስቴር ምናምን እየተዘለለ ሄዳል። እንግዲህ ታውቃላችሁ ይሄ ጀማ ማለት እብድ ጀግማ፣ በቃ ስኬተሩ እብድ ጀማ። ይኸው እዛ ጋር ምን እንደሚሰራ ላሳያችሁ። ያው ስኬቱን ወስዶበት ሁለቱንም ስኬት ይነዳበታል። ያው በቃ እንደዚህ አይነት ሰው ነው። እንደዚህ አይነት ሰው ነው እዚህ ጀማ ውስጥ ያለው። እንግዲህ ታዩታላችሁ። እንግዲህ እዚህ የሚነዱት ስኬት አሁንም ቀላል ነው የምትሉ ሰዎች እንዳለ ወሬት ነው እዋቸው። እንግዲህ በቃ እንደዚህ ነው ጊዜያችንን የምናቃጥለው ሌላ ነገር እያደረጉ። አሁን ይኸው ደርሰናል። ለኔ ደከም ገና ቦሌ ሳንሄድ ማለት ነው። አሁንስ ምን እንደምናደርግ አላውቅም። ደውልለትና እዚህ ጋር ነኝ ልበለው። ይሄ ልጅ ነበር ስናስጠብቀው የነበረው። እንዴት ነው አባቱ አስቆየሽ እንዴ? ብዙ እንሂዳውን ተሻግሮ ናቸው ግማሾቹ እነ ባቢ ምናምን። እኛ ወሬላ የት ቦሌ እኮ እንሂድ ይሄዳሉ። ወደ ቦሌ ናቸው። ታዛኛ ግማሽ ቲክቶከር ነው ለማታውቁት ከስር አስቀምጥላችኋለሁ። እንግዲህ ስንት አመት ሆነ ስኬት ከጀመርክ? 16ኛ ዓመት ነው ይዘህ? አዎ 16 አመት ስኬት። እንዴት አየኸው? ማርያም ከፍቶኛል። እንግዲህ አሁን በቃ ከጀሞ ተለይተን እኛ ወደ 22 እየሄድን ነው። አሁን ዝናብ ሊመጣ ነው። ሁላችንም እስኬታችንን ተማምነን ነበር የወጣ ነው። እነሱ ወደ ቦሌ እንገናኛለን ተባባሉ። እኛም ወደ 22 ሄደን ሰው አግኝተን ከዛ በኋላ ወደ ቦሌ እንሄዳለን ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ተከታተሉ። አሁን ይኸው ዝናቡ በቃ ሀሳባችንን በጠበቀኛ በደንብ እንሄዳለን ብለን ነበር የመጣነው። አሁን በዝናቡ ምክንያት ምንም ነገር አንሳፈው ማለት ነው። ማይኮ ይልሃል ግድ ነው ስኬት ጀሞ ተሄዷል። እንግዲህ ምንም ሊደረግ አይቻልም። አሁን እኔ እና አንቺ ብቻ ነው። ይኸውት ይሄ ነበር ሊገጨኝ ነበር። አሁን ወዴት ነው የምንሄደው? አሰቃቂ ያነዳድ ነው። ግቢሽ
ዝናብ መጣ እንግዲህ ምን ታስባለህ? ያንን ሀመር ጋብዣለሁ። እንግዲህ አሁን ይኸው 22 ደርሰናል። እንግዲህ ምንም በቃ የምናደርገው ነገር የለም። እስኪ ከዚህ በኋላ እንነጋም ዝናብ ስለዘነበ አሁን በቃ ሰው አግኝተን ወደ ቤት መሄድ ነው። ምንም አማራጭ የለንም። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ቻው።